የተከበራችሁ ወንድም እህቶች ዛሬ በዘጠና ሁለተኛ ትምህርት ላይ የምናየው ነገር ምንድነው? ከጉግል ድራይቭ ላይ ፋይሎችን ክሬት ማድረግ ያም ከስልካችን ማለት how can we create files from our phone ከስልካችን ፋይሎች ክሬት ማድረግ እንችላለን የሚለው ነገር እናያለን። እንግዲህ እነዚህን አፖች ሪኳየርመንት አለው ከኮምፒውተር ኢንተርፌስ ክሬት ማድረግ እንችላለን ዌብ ቤስድ ላይ ባለፈው ትምህርታችን ላይ ተናል። ዛሬ ከስልካችን ስለሆነ የምናየው እነዚህን አፖች ሊኖሩን ግድ ይላል። ስልካችን ላይ እነዚህን አፖች ቢኖሩን በቀላሉ ስራችን አንደኛ ጉግል ድራይቭ ጉግል ድራይቭ ሊኖር ይገባል። ጉግል ዶክስ፣ ጉግል ሺት፣ ጉግል ስላይድ ይሄ ጉግል ዶክመንት ነው። ጉግል ሺት ኤክሴል ምን ማለት ነው? ጉግል ስላይድ ሲሆን ፓወርፖይንት። እነዚህን አራት አፖች ስልካችን ላይ ሊኖር ይገባል። ከዛ በኋላ በቀላሉ የምንፈልገውን ልናገኝ እንችላለን ማለት ነው። ግልጽ ነው። አፖቹ ሊመስሉ የሚችሉት ይሄ ጉግል ድራይቭ ነው። ተማም ኔክስት ሽቶች አሉ። ይሄኛው ጉግል ሺት ነው። ጉግል ዶክስ። ይሄ ደግሞ ጉግል ሺት ነው። እነዚህ ጉግል ስላይድም አለ። እነዚህን ከየት ነው የምናገኘው? ከፕሌይ ስቶር ላይ እንገባና እንጽፋለን እዚህ ጋር ጉግል ዶክስ እንዴ ካለኝ አፕዴት የሚሆን አፕዴት ኢንስቶል ከሆነ ኢንስቶል አድርጋለሁኝ። እኔ እዚህ ጋር ስላለ አፕዴት እንፈልገው አሁን አፕዴት አድርጋለሁ። تمام هذا واحد። ሁለተኛው ጉግል ሺትንም እንደዚሁ ስላይድ ሺትንም ጉግል ስላይድንም እንደዚሁ አድርጋለሁ ማለት ነው። ከዛ በኋላ እነዚህ አፖችን ካወረድን በቀላሉ ፉል ኦፕሽኖችን ልናገኝ እንችላለን። ግልጽ ነው። ቴምፕሌቶችንም ሆነ አፖችንም ሆነ በቀላሉ እየሰራ እንዳለን ነው። ይሄ አፕዴት እስኪያደርግ ድረስ ጉግል ሺት ጉግል ድራይቭ ጋራ ያለውን ጉግል ድራይቭ ያልነው ይሄ ነው። ተማም ይሄን ከፍታለሁኝ። እንግዲህ እዚህ ጋር እንዴት ዋናው ነገር እንዴት አድርጌ ከፍታለሁ ዘጋለሁ የሚለው ነገር ያው ከዚህ በፊት ያሳለፋችሁ ኖቶች አሉ። እነሱን ዲቫይስ ማድረግ ያስፈልጋል። ጉድ። እዚህ ጋር እነዚህ ፎልደሮች ካያችኋቸው ባለፈው በኮምፒውተር ላይ how to create a file from the computer የሚለውን ያየነው አይደለም። ስለዚህ እነዚህን ከኮምፒውተር ላይ ሰራናቸው ናቸው። ዛሬ ደግሞ የምንፈልገው ምንድነው? ይሄኛውን ፎልደር የሰራነው አለ። ጉድ። ዛሬ ደግሞ የምንፈልገው ነገር ምንድነው? ከኮምፒውተራችን ላይ እንታርገን መስራት እንችላለን። ጉድ። ወደምንፈልገው ፎልደር እንገባለን። መጀመሪያ ካስታውታችሁ እነዚህ ፎልደሮችም እኛ የሰራናቸው ናቸው አይደል? እገባለሁ። እዚህ ፎልደር ላይ ገባሁኝ። ማይ አንታይትል ዶክመንት ይለኛል። ባክ እዚህኛው ገባለሁ። እዚህኛው ጋር ሌቭል 1 ፒሲ ቻፕተር 7 ውስጥ ልግባሽ። እዚህ ጋር ቻፕተር 7 እዚህኛው ጋር ማለት ነው። ጀስት ማስታወሻ ለማስቀመጥ የፈለኩትኝ ያ ምንድነው? ስለ how to create a file in Google Drive ከስልካችን የሚያው ነገር አንድ ዶክመንት ለማስቀመጥ ነው ያሰብኩትኝ። ስለዚህ ምን አደርጋለሁኝ? ሲምፕሊ ያዙት ጋር ፕላስ አለች አይደል? እሷን እንጫናታለን። እንጫናለሁ። ጉድ። ከዛ በኋላ ምንድነው የምፈልገው? ፎልደር ጉግል ዶክስ አፕሎድ ስካን ጉግል ሺት ወይስ ደግሞ ጉግል ስላይድ እንፈልገው እመርጣለሁ። ስለዚህ በአሁኑ ኬዝ ምን እናድርግ? ጉግል ዶክስን እንምረጣለን። ጉግል ዶክስ ያው ተጫንኩት፣ ከፈትኩኝ። ልብ በሉ እዚህ ጋር ምን አላደረኩኝም? ጉግል ዶክስን ብቻ ነው የጫንኩትኝ የከፈትኩት። ቀጥታ ድራይቭ ውስጥ ገብቼ ስለሆነ ቴምፕሌት ምናምን አላስመረጠኝም። ጉድ። ስለዚህ ምን ላድርግ? እኔ how to create a file in Google Drive through
ከስልክ እንዴት አድርገን ከስልክ ፋይልን መፍጠር ድራይቭ ውስጥ ማለት ነው ድራይቭ ውስጥ በቃ ይሄ ነው እንትኑ ዜን ተጨረስ እቺኛው አስዩም እቺ ማስታወሻ ያስኩኝ እኔ እቺን ጽፋለሁ ማስታወሻ ያስኩኝ ይሄ ምን ልበለው ርዕሱን ምን ልበለው የዚህን ትምህርት ርዕስ አንተ አይተል እንደሚለኛል ስለዚህ ርዕስ ልስጠው ርዕሱ ምንድነው working on drive ማለት ይችላል ወይም create file what's wrong man okay ፋይሉ ተዘግቶ ነበር እንግዲህ አዶለም ተዘጋላውኩኝ anyhow ፋይላችን አለ so እችን መጣና ምን አለሁኝ create file جماعه okay ፋይሉን ጫንለውና files create file google drive okay خلاص ጥሩ ነው ጨረስኩኝ create file የራሱን ፋይል ዲፎልት ፋይሉን ወሰደልኝ ስሙን ወሰደልኝ ኦኬ የተቀበየዋለሁኝ አሁን እዚህ ጋር ስሙን ይቀይረዋል እዚህ ጋር ይቀይራታል ስሙን you see how to create a file in google drive okay then እዚህ ጋር ገብቼ at any time ላይ ፋይሎች አፕዴት ማድረግ ይችላልሁ ማለት ነው ከፍተዋለሁ እዚህ ጋር ምጨምረው ካለኝ okay edit ለማድረግ ማለት ነው from phone እቺኛውን ራይት ምልክት እዚህ ጋር ጫንና ፋይሉን ሴቭ አደረኩ ማለት ነው ግልጽ ነው okay then close done እመጣለሁኝ next time ራሱን ፋይል ከፍተዋለሁ ይሄንኑ እቺት ጫንለውና ኤዲት ለማድረግ እቺት እዚህ ጋር እቺኛውን ጫናለሁ እንደዚህ አድርግና ምጽፈውን ጽፌ ከላይ አድርግና ጨርሳለሁ ማለት ነው ስለዚህ ይሄ በማድረግ ማለት ነው ከጉግል ከስልክ ላይ ቀጥታ እንታው ኦኬ ሌላው ስቴፕ ምንድነው ሌላው ስቴፕ ጉግል ስላይዷ አይ ሚን ጉግል ሽቶ እዚች ላይ ማለት ነው እዚች ላይ መስራት ያለብን ቅድም ከፕሌይ ስቶር ውስጥ እንዲወርድ አዘነው ነበር ኦኬ አሁን እዚህ ጋር ስንመጣ ምንድነው የሚያሳየን ያሉትን ፋይሎች እዚህ ጋር ያሳየኛል መጀመሪያ እርግጠኛ ሆኜ ያለብኝ የኔ ፎልደር አይ ሚን የኔ ኢሜል መሆኑን ኦኬ then ከዚህ በኋላ ምን የሚያደርግልኝ ያሉትን ፋይሎች በሙሉ ያመጣልኛል በጣም ጥሩ አሁን እዚህ ጋር ማየት የፈለኩት ነገር ምንድነው you see ልክ እዛኛው ላይ ከከፈትነው በኋላ እቺን ፕላስ ሳይን በመነካበት ሰዓት እቺኛውን ፕላስ ሳይን በመነካበት ሰዓት አፑ ጋር ውስጥ ገብተን ማለት ነው ምን ያመጣልኛል ሁለት ኦፕሽን ያመጣልኛል choose template new document ጉግል ድራይቭ ላይ ግን ወስተን ሲሆን አንዴ ለመለስና እዚህ ጋር ሲሆን ግን you see ድራይቭ ላይ ሲሆን ያለኝ አማራጭ ምንድነው ቴምፕሌት የለኝም ጉግል ዶክስ ብቻ ነው የሚያመጣልኝ ተጋብተናል ድራይቭ ላይ ስንሆን እዚህኛው ላይ ስንሆን የሚያመጣልኝ ምንድነው እቺ ፕላስ ሳይን ጉግል ዶክስ ያመጣልኛል ይሄን ያመጣልኛል እነዚህ ቴምፕሌቶቹን አያመጣልኝም ስለዚህ ቴምፕሌቶች የምፈልግ ከሆነ የት ነው የሚሄደው አፓ ላይ ማለት ነው አፓን ከፍትና እቺኛዋን ፕላስ ሳይን በመነካበት ሰዓት ኒው ማለት ነው ይዛን ጊዜ ያስመርጠኛል አፖችን you see choose template with new document ከሆነ new document እኔ ቴምፕሌቶችን መምረጥ ፈልግ ከሆነ ቴምፕሌት ይሄኛው መርጣለሁ ከዛ በኋላ እዚህ ጋር ቴምፕሌቶች አሉ ምን አይነት ቴምፕሌቶች ነው የምፈልገው የተሰሩ ዶክመንቶች ናቸው እነሱን ብቻ መርጥና ከዛ በኋላ እኔ እንደምፈልገው አድርጌ እናደርጋለሁ ከስተማይዝ አደርገዋለሁ ማለት ነው you see built in የሆኑ ናቸው እነዚህ ሁሉንም የተሰሩ ናቸው እኛ የራሳችን ብቻ የቀይረን ሙሉ ኮንቴንት ቀይረውና
ዌል ኤዲትድ የሆነ ዶክመንት እናገኛለን ማለት ነው። ግልጽ ነው። ስለዚህ ባይ ዱይንግ ሶ ምን እናደርጋለን? ከስልካችን ላይ አዲስ ዶክመንት እና ቴምፕሌቶችን እንዴት ማውጣት እንደምንችል ከዚሁ እንረዳለን ማለት ነው። ሲምፕል ለምሳሌ እችኛዋን ብንመጣት ኢሴ ማለት ነው። ኢሴ just type of paper you see እንትኖች ናቸው። ኢዚ አይነት ዶክመንት ማዘጋጀት ከፈለገ ፒክቸሮች አሉ፣ ፒክቸሮቹን እንቀይራለን። ተማም ሌላቸው ቴምፕሌት አንድ ቴምፕሌት እንመርጥ። ለምሳሌ ቢዝነስ ሌተር ባለፈው የመረጥነው አለ። ሳይንስ ላብ ሪፖርት የላቦራቶሪ ማለት ነው። ሳይንስ ላብ ሪፖርት ኦኬ ምንድነው? እዚህ ጋራ እኛ የምንፈልገው አይነት ከሆነ እዚህ ጋራ ወይ ፎርማቱን የምንጠቀመው ሙሉ ዶክመንቱ የራሳችን ይሆናል። ስለዚህ ኤዲት ለማድረግ ካስፈለገን እዚህ አንገባና ኤዲት እናደርጋለን ማለት ነው። ግልጽ ነው። ወደፊት ላይ ያንዳንዱ ቴምፕሌት አብዛኞቹን ምን ቴምፕሌት ያለው የራሱን ስሽል ሊኖረው ይችላል። እኔው አሁን ላይ ባጭሩ እንዴት አድርገን መጠቀም እንችላለን የሚለው ነገር በዚሁ እንታዩልኝ እፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።